ሰላም ክብራየው ይሳቅ እባላለሁ። በ2015 ነበር ከወላይታ ከቦዲቲ ከተማ ወደ ሀረማያ ዩኒቨርሲቲ ተመድቤ የመጣሁት። በህይወቴ የረጅም መንገድ ተጉዤ ስለማላውቅ ግቢውን በአይኔ እስከማይ ድረስ ከሀገር እየተሰደድኩ ያለው ሁላ መስሎኝ ነበር። በገባው በመጀመሪያው ዓመት ነበር በጣም ከተፈታተኑኝ ነገሮች ውስጥ አንዱ 12ኛ ክፍል ጨርሼ የመጣሁትን ትምህርት እዚህ እንደ ኮመን ኮርስ ተብሎ እንደ አዲስ መማር ነበር። ሁሉም ትምህርት ባይሆን አብዛኛው በአሁን ጊዜ 4 ዓመት የምታቃጥሉበትን ትምህርት ሌሎች በአጭር ጊዜ በ3 እና በ6 ወር ስልጠና ጨርሰው ስራ ሲይዙ ስታዩ ምንም እንኳን ትምህርት በራሱ ክፉ ባይሆንም ይህን ሁሉ ዓመት ግን አንዳንድ አላስፈላጊ ዋጋ ስትከፍሉ ማየትና ነገሩን በራሳችሁ መቀየር እንደማትችሉ ደግሞ ስትረዱ በጣም ያናዳል። ምናልባትም የሥራ አጦች ቁጥር በከፍተኛ ሁኔታ እየጨመረ ስለሆነ ያንን ለማርገብ በሥራ ዓለም ያሉ ሰዎች ጡረታ ወጥተው አሊያም ደግሞ ጊዜያቸው ደርሶ እስኪሞቱ ድረስ እኛን ለማቆየት የተፈጠረ ሲስተም ይሆን እንዴ በማለት ከራሴ ጋር እከራከር ነበር። ምንም ይሁን ምን ግን አሁን ላይ ምንም ማምጣት ስለማልችል ለራሴ አሁን ያለው የትምህርት ስርዓት መጥፎ ነው ማለት ዋጋ የለውም ማለት አይደለም፣ ነገር ግን የተሻለ ስርዓት እስኪመጣ ድረስ አንተ መስዋዕት ትሆናለህ ማለት ነው እያልኩ ባለው አየር ወጥረ ተማር፣ ምናልባት ወደፊት አንተ ራሴ የተሻለ የትምህርት ስርዓት እንዲፈጠር አስተዋጽኦ ታደርግ ይሆናል እያልኩ ራሴን አበረታታ ነበር። እንዲህ እያልን ዲፓርትመንት የምንመርጥበት ጊዜ ደረሰ። ያ ጊዜ ለኔ እጅግ በጣም ፈታኝ ነበር። ምክንያቱም ከሃይስኩል ጀምሮ ፓሽን የነበረው እውቅና ኖሮኝ በግሌ ሰዎችን በማማከር ስራ ማገልገል ነበር። ለዚያም እንዲረዳኝ በተፈጥሮ ሳይንስ የነበረኝ የተሻለ አማራጭ ሳይካትሪ መማር ነበር። ልክ የፕሌስመንት ፖርታል ሲከፈት ያለምንም ማቅማማት ሳይካትሪ ሞላው። ይሁን እንጂ በትንሹ 10 ሰው መሙላት ስለነበረበትና ሳይካትሪ የሞሉ ተማሪዎች ቁጥር ደግሞ ከዚያ በታች ስለነበር ዲፓርትመንቱ ተዘጋ። እኔም ከዚያ በኋላ የምሆነው ጠፋኝ። አላማዬ ብዬ ያስኩት እሱ ነበር፣ እሱም ተዘጋ። ግራ በመጋባት ስሜት ውስጥ ሆኜ ሳለው ጓደኞቼ ደውለውልኝ ኪያ ቶሎ በል እንጂ አንዱን ዝም ብለህ ሙላ ፖርታል እኮ ሊዘጋ ነው ሲሉኝ በደነዘዙ ጣቶቼ ከዝርዝሮች ውስጥ ኢንፎርሜሽን ሳይንስ የሚለው ላይ ጣቶቼን በማሳረፍ ሰብሚት አደረኩኝ። ከቀናት በኋላም ሁሉም ሰው የደረሰው ዲፓርትመንት ሊስት ተደረገ። ግማሹ በደስታ ሲፈነድቅ፣ ግማሹ ደግሞ ያልፈለገው ዲፓርትመንት ደርሶ ሲተክዝ፣ በሌላ በኩል ደግሞ ሻንጣውን ጠቅልሎ ወደ ቤቱ የሚገባው ሰው ቁጥር ብዙ ነበር። እኔም ሰው አይደለው። ግራ ቢገባኝ በውቅያኖስ መሃል ኮምፓሱ እንደጠፋበት መርከብ በዙሪያዬ እየተፈጠረ ባለው ማዕበል እየተናወጥኩ የልቤን መልህቅ ጥልቅ ባህር ላይ በመጣል ባለሁበት ደርቄ ቀረሁ። በእንዲህ አይነት ግራ መጋባት ውስጥ እያለሁ የሁለተኛ ዓመት የመጀመሪያ ክላስ ተጀመረ። በዚህም ለዘመናት ሰዎችን በማማከር አገልግሎት ለመርዳት ሲያስብ የነበረው ሰው ራሱን ከዴታ ኢንፎርሜሽን እና ኮምፒውተር ፕሮግራሚንግ ትምህርት ጋር ተፋጦ አገኘው። በቃ ምንም ዓላማ ስላልነበረኝ መምህሩ ሲያስተምር እኔ ግን ቁጭ ብዬ ስለ ሰው አእምሮና ባህሪ ያጠና ነበር። በመሃል መምህሩ አንተ ምንድነው የምትሰራው ሲለኝ አረ ምንም እየሰማው ነው በማለት መልስ ለመስጠት እሳቀቅ ነበር። ግን ነገሮች ሲደጋገሙ በጣም አስልቺ እየሆኑ መጡ። ምናልባት ከጊዜ በኋላ ስሜቴ ተለውጦ ትምህርቴን እወደው ይሆናል ብዬ ራሴን ከትምህርቱ ጋር ለማላመድ ብዙ ብጥርም ልቤ ግን እየሸፈተ ተቸገርኩኝ። በኋላ አውጥቼ አውርጄ ምንም ማምጣት እንዳልቻልኩ ሲገባኝ እንዲህ ብዬ ጸለይኩኝ፣ ጌታ ሆይ እኔ የዚህ ዓለም ነገር ምንም አይመስለኝም። ሳይካትሪም ልግባ ብዬ ያሰብኩት ስለ ሰው አእምሮና ባህሪ በደንብ ለማጥናት እድሉን ስለሚሰጠኝ ከመጽሐፍ ቅዱስ ሐሳብ ጋር በማገናኘት ለሰዎች በእውቀትና በመንፈስ ቅዱስ ኃይል የማማከር አገልግሎት በመስጠት አንተን የሚያስደስት ህይወት መኖር እንድንችል ማስቻል ነው አልኩኝ። አሁን ግን እንደምታየው ፈጽሞ ወዳላሰብኩት ዲፓርትመንት ገብቻለሁ። እውነት በዚህ ዲፓርትመንት መቆየቴ በአንተ ፈቃድ ከሆነ ዓላማ ስጠኝና ትምህርቴን ደስ እያለኝ እንድማር እርዳኝ፣ ካልሆነ ግን ሁሉን ትቼ ቤት እገባለሁ ብዬ ወሰንኩኝ። ለብዙ ጊዜ የእግዚአብሔርን ሐሳብ እየጠበቅኩ ብቆይም ውስጤ ምንም እየተሰማኝ ስላልነበር ሁሉም ተማሪ ለመውጣት ክሊራንስ ሲያስጨርስ እኔ ግን የባስ ትኬት በመቁረጥ የምወዳቸውን የፌሎሺፕ ልጆች ተሰናብቼ ወደ ቤት ገባሁ። ቤት ከገባው በኋላ ልጄ ተመርቆ ወግ ማድረግ ያሳየኛል ብላ ለምትጠብቀው እናቴ እንዲሁም ለመላው ቤተሰቤ የኔ ሻንጣ ሸክፎ ቤት መግባት እጅግ ልብ የሚሰብር ክስተት ነበር። ቀናት በቀናት ላይ የተደመሩ ወራትን ሲፈጥሩ ወላጆቼ ያለማቋረጥ እንዴት አንተ በዚህ ክፉ ዘመን እግዚአብሔር ረድቶ ግቢ ከገባ በኋላ ይህን ወርቃማ እድል በገዛ እጅ ታባክናለህ እያሉ ይመክሩኝ ነበር። ነገር ግን አንድ ያልተረዱኝ ነገር ቢኖር እኔ ከግቢ ሳይሆን ችግሩ የነበረብኝ ምንም ግልጽ ባልሆነ ዓላማ ሳይኖረኝ 3 እና 4 ዓመት ማባከኑ ነበር።
በኋላ ግን በግራም በቀኝም የወላጆቼ ተጽዕኖ ሲበዛብኝ እሺ እሄዳለሁ፣ እግዚአብሔር ግን ዓላማ ብቻ እንዲሰጠኝ ጸልዩልኝ በማለት ከእረፍት በኋላ በእምነት ወደ ግቢ ተመለስኩ። ከብዙ ውጣ ውረድ በኋላ ነገሮች እየተስተካከሉ መጡ። ይህ ዓመት ለኔ እጅግ በጣም ልዩ ዓመት ነበር። ብዙ የህይወት ተሞክሮዎችን ያገኘሁበት በአስተሳሰብና በስሜት የበሰልኩበት ጊዜ ስለነበር ምንም እንኳን ትናንትን ዞር ብዬ ስመለከት ያሳለፍኩት ነገር እጅግ ከባድ ቢሆንም አሁን ላይ ግን ስለ ሁሉም ነገር ደስተኛ ነኝ። ምክንያቱም ሁሉም ነገር ተገጣጥሞ ለመልካም ሆነልኝ። ለካ ያኔ ሳሳልፋቸው የነበሩ መንገዶች፣ መከራዎች፣ የብቸኝነት ጊዜያቶች፣ እንቅልፍ ያጣሁባቸው ሌሊቶች ሁሉ ተገጣጥመው የዛሬውን ማንነቴን ሰሩ። የሆነ ጊዜ እግዚአብሔር ዝም ያለ መስሎኝ ነበር። ለካ አንዳንድ ጊዜ ሁሉም ጥያቄ በመናገር ብቻ አይመለስም። እግዚአብሔር እናንተን ብዙ ነገር ለማስተማር ሲፈልግ በዝምታ ሸለቆ ውስጥ ብቻችሁን ያሳልፋችኋል። እናማ በሸለቆ ውስጥ የሚገጥማችሁ ፍርሃት፣ ግራ መጋባት ሁሉ እግዚአብሔርን ይበልጥ እንድታቁት በእርሱ ላይ ያላችሁ እምነት እንዲጨምርና ነገ ላይ ደማቅ ብርሃን ወዳለበት የህይወት ከፍታ ሊያደርሳችሁ እንጂ መጥፊያችሁ አይደለም። ይኸው ዛሬ ላይ እግዚአብሔር ካሰበልኝ አንዱም ሳይጎድል በሬጉላር በመረጃ ሳይንስ እንዲሁም በኦንላይን ደግሞ በካውንስሊንግ ሳይኮሎጂ በሁለቱም በባችለር ዲግሪ ግራጁዌት አደርጋለሁ። እውነት ለመናገር ዝም ብለን እንጨነቃለን እንጂ የዚህ ዓለም ነገር ሁሉ የምርጫ ጉዳይ ነው። ዲግሪ፣ ስልጣን፣ ስራ፣ ሀብት ይህ ሁሉ የምርጫ ጉዳይ ነው። ስንፈልግ ነገ ተነስተን ሁሉን እርግፍ አድርገን ሌላ አዲስ ነገር መጀመር እንችላለን። አንድ መቼም ቢሆን መርሳት የሌለብን ነገር ቢኖር በህይወታችን አማራጭ ያልሆነ የመኖራችን ህልውና ያለ እርሱ ለሰከንድ መኖር የማንችል ጊዜ ቢለወጥ የማይለወጥ ለዘላለም ጸንቶ የሚኖር አንድ የናዝሬቱ ኢየሱስ ብቻ እንደሆነ ነው። ወደድንም ጠላንም ስለሚርበን እንበላለን፣ ስለሚበርደን እንለብሳለን፣ ከወንበዴና ከዱር አራዊት ለማምለጥ ደግሞ ቤት እንሰራለን። ይህን ሁሉ ደግሞ ለማሟላት ገንዘብ በሚያስገኙልን በተለያዩ የሥራ ዘርፎች ላይ ተሰማርተን እንሰራለን። ነገር ግን ይህ ሁሉ ለመቆየት ወይንም ሰርቫይቭ ለማድረግ የሚጠቅመን እንጂ አንዱም የዘላለም ህይወት ሊሰጠን የሚችል አይደለም። ስለዚህ ዋና ትኩረታችንን ኢየሱስ ላይ በማድረግ እንዲሁም ደግሞ በምድር ሳለን ሰርቫይቭ ለማድረግ የሚያስፈልገንን ነገር ለማሟላት በመጠን እንኖር። ምክንያቱም መንግስተ ሰማይ ሰርቫይቭ የማድረጊያ ጉዳይ ሳይሆን በኢየሱስ ክርስቶስ አማካኝነት የዘላለም ተስፋችን ነው። በመጨረሻም በዚህ ሁሉ የህይወት ጎዳና እግዚአብሔር ባስተማረኝ ዕውቀትና የህይወት ተሞክሮ በኮምፓስ ላይፍ ኮቺንግ ሰው ሁሉ ሚዛኑን የጠበቀ ልከኛ ህይወት እንዲኖረው ሁለንተናዊ የህይወት ክህሎት አገልግሎት ለመስጠት ራሴን እስከ ዕለተ ሞት ድረስ አዘጋጅቻለሁ። በመሆኑም ከኔ ጋር አብራችሁ ማገልገል፣ ራእይን መደገፍና የአገልግሎቱ ተጠቃሚ መሆን የምትፈልጉ ሰዎች በሙሉ ኑ ቤተሰብ እንሆን እያልኩኝ እግዚአብሔር ነገ ላይ ለብዙዎች የማረፊያ ጥላ አድርጎን እኛንም ከመልካም ፍሬው የምንበላ ያርገን እያልኩኝ ጊዜያችሁን ሰጥታችሁ ታሪኬን ጨርሳችሁ ስላደመጣችሁልኝ ከልብ አመሰግናችኋለሁ። ተባረኩ። አንተን መጠበቅ ብዙ ትርፍ አለው፣ ለታገሰ ሰው ጸጋ ላስቻለው። አንተን ጠብቆ ያፈረ የለም በዚህ ምድር ይሆን ወዲያኛው ዓለም።